ጸጋነ ሳይነ ወይወት ሰላም ሰላም፣ ወደ የተከበራችሁ የኔ ውዶችና የኔ ምርጦች ማለት ነው። ዛሬ በእነዚህ ምርጦች እህቶች መጥቼላችኋለሁ ማለት ነው። እንግዲህ በዝማሬ ነው እንደዚህ ይላኩልኝ ማለት ነው። ግን እኔም እየዘመርኩ እንትን ላቀናብረው ፈልጌ ነበረ። ግን እነሱ የሚዘምሩት መዝሙርና እኔ የዘመርኩት መዝሙር እኩል ሄድልኝ አልቻለም ማለት ነው። ስለዚህ ለእህቶቻችን ዝማሬ መላእክትን ያሰማልን፣ ጸጋ በረከትን ያድልልን፣ እህቶቻችን በጸሎታችሁ አስቡን፣ በቤቱ ያጽናልን እያላችሁላችሁም ኮሜንት ላይ ያስቀምጡላቸው ማለት ነው። ለኔም እንድበረታ የበረታችሁ በጸሎታችሁ አስቡኝ ማለት ነው። በተረፈ የኔ ምርጦች ማለት ነው ውድድ ነው ማረግላችሁ ማለት ነው። የላከችልኝ ለአመት በዓል ነበር፣ ግን ከዛሬ ነገ አቀናብረዋለሁ ከዛሬ ነገር አቀናብረዋለሁ እያልኩ ሳላቀናብረው ቀረሁኝ ማለት ነው። የኔ ወደህት ሙናዬ አመሰግናለሁ ማለት ነው። ክብር በይልኝ የኔ ጎምላላ ማለት ነው። የኔ ቆንጆ የኔ አንበሳ ሲያምርብሽ እኮ ማለት ነው። አቤት ደግሞ ከጎንሽ በወነሩ ማለት ነው እንት ያለሽ ማለት ነው። እና ለነገራችን ላይ ማለት ነው የለበስሽውን ቀሚስ ያው እንደምትልክልኝ አምናለሁ ማለት ነው። ስለዚህ ይላክልኝ ብያለሁ። ይላክልኝ ከዱባይ ወደ ኩዌት ማለት ነው። እና በተረፈ የኔ ምርጣ ምርጦች ማለት ነው ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። እኔንም ሙና ቻናልንም እንደዛው እየገባችሁ አበረታቷት። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ላይቭ ስገባ አበረታቷት ማለት ነው። እንግዲህ አመት ባለን በዚህ መልኩ ፈታ ዘና ብላ ሳልፋለች ማለት ነው። የኔ ቅመም እናመሰግናለን ማለት ነው። እኔንም ማስታወሰሽ ስለላክሽልኝ የኔ ውድ። በቀኑ ያለቀኩት ምንም አልተመቸኝም። ያው ታውቂያለሽ ለአንቺ መናገር አይጠበቅብኝም እና እግዚአብሔር ይመስገን። ለማንኛውም ስለዚህ ስለ ሁሉም ነገር ማለት ነው እንግዲህ ለሚቀጥለው አመት በሀገራችን እናከብራለን አይመስልሽም? አብረን ማለት ነው ሰብሰብ ብለን እና እንደዛ ነው ማለት ነው። ለማንኛውም በጣም ደስ የሚል በዓል ነበር ያሳለፋችሁት ማለት ነው። እንግዲህ ሰላምሽ ብዝት ይበልልኝ ባለሽበት ቦታ። ቤተሰቦቼ እንዳልኳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ እርግቧ ነኝ ማለት ነው። ግን የሚገርማችሁ ነገር መዝሙር ዘምሬ ነበር ማለት ነው። በዚህ ላቀናብረው ግን አልመጣልኝም። ከነሱ መዝሙር እነሱ ከሚመዘምሩ መዝሙር ጋር እኔ የዘመርኩት መዝሙር አልመጣልኝም ማለት ነው። በተረፈ እንግዲህ ዝማሬ መላእክት ያሰማልን ብያለሁ። እህቶቼ አመሰግናለሁ። ድምጻችሁን ሳይለንት ስላረኩት በጣም ይቅርታ ማለት ነው። ምክንያቱም ያው ለዩቱብ ታውቃላችሁ ማለት ነው። ሰላማችሁ ይብዛልኝ። እንደዚህ በአማረ ሁኔታ አመት ባለን አሳልፈዋል ማለት ነው። ደስ በሚል ሁኔታ ሰላማችሁ ብዝት ይበል። እናመሰግናለን። ያው ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ የኔ ምርጦች ማለት ነው። ባይ ባይ። የአመት ሰው ይበላችሁ።